2018 ላይ ቁጭ ብለው 2019 ምን ሊሆን እንዳለ የሚያይ ትውልድ፣ ዘመኑን ያወቀ ትውልድ፣ ነገስታትን የሚያሳርፍ ትውልድ፣ ቤተ ክርስቲያንን የሚያሳርፍ ትውልድ፣ የእግዚአብሔር ልብ የሚያሳርፍ ትውልድ። ቴክኖሎጂ ጋር እኩል መሄድ ማለት ነው። እኔ ስለ ሶሻል ማህበርተኞች ስለ ፌስቡክ እና ስለ ቲክቶክ ማህበር ውስጥ ላሉት እያወራው አይደል። ዛሬ ሚሰበክ ኢየሱስ በየወገኑ ኢየሱስ አጋንንት ይውጡ። አንደኛ ዜና ምዕራፍ 12 ከቁጥር 31 የተወደደው ቅዱስ ቃል እንዲህ ይላል። በጌታ ስም አነባለሁ። በየስማቸውም የተጻፉ ዳዊትን ያነግሱት ዘንድ የመጡ የምናሴ ነገድ እኩሌታ 18,000 ነበሩ። ቁጥር 32 እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። ደግማለሁ 32 እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበሩ። ቀና በሉ። መልእክት እቺ ነች። እግዚአብሔር የሰጠኝ መልእክት ዘመኑን ያወቁ ወይም ዘመኑን ያወቀ ትውልድ። ከቴክኖሎጂ ጋር እኩል መሄድ ማለት አይደለም። እኔ ስለ ሶሻል ማህበርተኞች ስለ ፌስቡክ እና ስለ ቲክቶክ ማህበር ውስጥ ላሉት እያወራው አይደል። እነሱን የቀደመ ትውልድ አለ። ለቸርች ሸክም የማይሆን ለቤተ ክርስቲያን ሸክም የማይሆን ለቤት ሸክም የማይሆን ለሀገር ሸክም የማይሆን አይቶ ሚራመድ 2018 ላይ ቁጭ ብለው 2019 ምን ሊሆን እንዳለ የሚያይ ትውልድ፣ ነገስታትን የሚያሳርፍ ትውልድ፣ ቤተ ክርስቲያንን የሚያሳርፍ ትውልድ፣ የእግዚአብሔር ልብ የሚያሳርፍ ትውልድ። አንድ ሰው ጩና ይነሳል ይበለኝ። መልእክት አለኝ። ዘመኑን ያወቁ ትውልድ ሰው ሁሉ ይገዛላቸዋል። ምንድነው ካሉኝ፣ አባቴ ምንም ነገር እነሱ ጋር የለም፣ ግን ማንም ጋር የሌለው ምስጢር እነሱ ይችላል። እንዲህ ይላል መጽሐፍ። ስለዚህ ስፍራ ስለ ይሳኮር ልጆች ነው መጽሐፉ የሚያወራው። በደንብ አድምጡኝ። ይሳኮር ማለት ከያዕቆብ ልጆች አምስተኛው ልጅ ነው። ያዕቆብ 12 ልጆች አሉ። እናቱም ሊያ ነች። ይሳኮር አመጣጡ ይገርማል። በነገራችን አንድ ነገር ልንገራችሁ፣ እግዚአብሔር መስራት የሚወደው ከተራ ነገር ጋር ነው። የትኛው መጽሐፍ ቅዱስ ስፍራ ሄዳችሁ ስትመለከቱ ታላላቅ እግዚአብሔር ሰዎችን ያላችሁ ሰዎች ወይ ወንበዴ ነው፣ ወይ አመንዝራ ነው፣ ወይ ደካማ ነው፣ ወይ ከዘር የተናቀ ነው። አልዶስ ታፒያኖስ። እኔ አንድ ነገር ልንገራችሁ፣ በጌታ በኢየሱስ ክርስቶስ ስም ወደቅን አበቃ ያልክበት ቦታ ለእግዚአብሔር ያ ጉዳይ ዋና ነው። አልችልም አባ ያልክበት ጉዳይ ለእግዚአብሔር እሱ ዋና ጉዳይ ነው። ሳኮርን ዝም ብለህ ስትመለከት ስታጠኑ በእንኮይ ምክንያት የተረገዘ ልጅ ነው። ያዕቆብ 2 ሚስቶች እንዳሉ ታውቃላችሁ። ለሁለት ሚስቶች 14 ዓመት እንደተገዛ በላባ ቤት። የመጀመሪያ ሚስቱ ሊያ እንደሆነች ታውቃላችሁ። ሁለተኛው ሚስቱ ራሔል ነች። እግዚአብሔር ግን ሊያ አይነልም ስለነበረች በሰው የተናቀች ስለነበረ እግዚአብሔር ግን ማጸኗን ከፍቶ ነበር። እንደ እስራኤልም ሕግ ነው ያተጋባችው። ምክንያቱም ራሔል ታናሽ ስለነበረች ታላቅ እያለ ታናሽ አያገባምና ላባ ብዙ ዓመት ከቆየ በኋላ ሊያን ሰጣት ይላል። እሱ ራሔልን ሲጠብቅ። ምክንያቱም በእስራኤል ሕግ ታላቅ እያለ ታናሽ አያገባምና ማንንም አላጭበረበረችም። በስርዓት ነው የገባችው። ከዚያ በኋላ እዛ በገባች ቦታ ላይ ነው እግዚአብሔር አምላክ ለያዕቆብ ከሷ ልጆችን የሰጠው። ሊያ ከልጇ ጋር ከሮቤል ጋር እንኮይ እየለቀመች እያለ ራሔል ሮጣ ትመጣና ተንኮል እየፈለገች ምንድነው ያደረገችው? ይሄን ከማውራቷ በፊት ታላቅ ልጇን የሮቤል እንኮይ ወስዳ ቀማች። ከዚያ በኋላ ለምን ወሰድሽ ስትይ ስለ እንኮይ ነው የምትከራከሪ? ስለ ዛሬ እንኮይ ለዚህ ለልጅሽ እንኮይ እያልሽ ዛሬ ሄደሽ ከያዕቆብ ጋር ተኚ ፈቅጄልሻለሁ አለች። በደንብ ስሙ። በእንኮይ ምክንያት ፈቅጄልሻለሁ አለችና ያዕቆብም በዛ ምሽት ሊያን አወቀ። ሊያን ካወቀ በኋላ ይሄ የሚገርም ታምረኛ ሰው ከሰው ሁሉ የቀደመ ታላቅ ታናሽ የሚገዛለት ይሳኮር ተወለደ። አምስተኛ የሚገርማችሁ ነው
አመጣጡ ቀላል ነው። የሚገርማችሁ ግን ሰው ሁሉ ያዳምጠዋል። መልእክት አለኝ። እግዚአብሔር ከዘፍጥረት እስከ ራእይ ስትመለከቱ በብርቱ ነገር አይደለም የሚሰራው። ከዚያ በኋላ የይሳኮር ዘር እየበረታ መጣ። እዚህ መጽሐፍ ላይ ስትመለከቱ 32ኛ ምዕራፍ ቁጥር ላይ እንደዚህ ነው ያለው። እስራኤልም ይላል ምን የሚያደርገውን የሚገባውን ያደርግ ዘንድ መሪ ይወጣል በሉ። በዚህ ሀገራችን ላይ በኢትዮጵያ ምድር ላይ እግዚአብሔርን የሚሰማ አንድ ሰው ይወጣል። አድምጡኝ። ይሄ ሰው ከባድ ሰው ነው። እንዲህ እኮ ነው የሚለው እስራኤልም የሚገባውን ያደርግ ዘንድ ይሄን ቃል በደንብ አድርጋችሁ አንሰላስሉ። የእስራኤል ሕዝብ ሁሉ የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች ይላል። ስንት ነበሩ? 200 ነበሩ ይላል። አሁን ዳዊትን ለማንገስ አይደለም ዋናው ጉዳይ እዚህ ጋር እስራኤል ምን ማድረግ እንዳለበት የሚያሳይ ትውልድ አለ። ዘንድሮ በኢትዮጵያ ላይ የሚያስፈልገው ይሄ ትውልድ ነው። ትውልድ ከተሳሳተበት የሚመልስ፣ ከጠማማ መንገድ የሚመልሱ፣ ነገን አይተው ትንቢት የሚናገሩ፣ የእግዚአብሔርን ፈቃድ በልባቸው የሰወሩ በኢየሱስም እነዚህ ሰዎች ይወጣሉ። እስራኤልም የሚገባውን ያደርጉ ዘንድ አሁን እዚህ ጋር ነው መልእክቴ። ምን የሚያደርገው የሚገባው እውነት በየቤተ ክርስቲያኑ እኛ የምንሰማው የሚገባውን ነው። በየቤተ ክርስቲያኑ የሚሰበከው ስብከት፣ የሚገለጠው መገለጥ አይነቶች፣ የሚወሩ አይነቶች እውነት የሚገባውን ነው። መልእክት አለኝ። የሚገባውን የሚገልጡ እንዴት በክርስቶስ ፊት መኖር እንዳለብኝ የሚያሳዩ ክርስትና ምን እንደሆነ የክርስትና ልክ ቀርጾ የሚያሳዩ እንደ ይሳኮር ያሉ ልጆች ይነሳሉ። በኢትዮጵያ ምድር ላይ ይነሳሉ። አጂካንቶ ዚባ የሚገባውን ያደርግ ዘንድ ከይሳኮር በላይ ታላላቆች እኮ ሞልተዋል። ነገር ግን ሞገስ እሱ ላይ ወድቋል። ነገን የማየት ክብር ወይኔ ሰው ሲተራመስ፣ ሀገር ሲተራመስ፣ ሰው ግራ ሲገባው የሚረጋጉ ወዴት ልግባ ስል ዘጭ የሚሉ ለራሳቸው ብቻ አይደለም ለሰፈራቸው እረፍት የሚሆን ለቤተ ክርስቲያናቸው እረፍት የሚሆን እነ ይሳኮር ዘንድሮ ይነሳሉ። ጥያቄ አይሆኑብህም እኮ እነሱ ሲመጡ። ታርፋለች ቤተ ክርስቲያን። ይሄ ትውልድ ሲመጣ ቸርች ታርፋለች። አሁን ቸርች ተናግታ ነው ያለችው። የሚሆንባት የሚሆነው ነገር ሁሉ አይታወቅም። ማንቱ ሰባ ያተጠገብ ያለው እነዚህ የመጡ ቀን በሉ አንተም ከዚያ ሰፈር መንገድ ትቀይራለህ። ያዝ አይራራሉህም በሉ። ጨካኞች ናቸው። እንዳንተ ምኞት፣ እንዳንተ ስጋ ምኞት አይናገሩም። እውነት ተናግረው በመሸበት ያድራሉ። የገባው ሰው ጮኸ አሜን። የሚገባውን ያደርጉ ዘንድ ነው የሚለው። በጌታ በኢየሱስም ይሄ መንፈስ ያገኛችሁ። የእግዚአብሔርን ጽድቅ ከሰማይ የሚያወርድ መንፈስ ያገኛችሁ። የእግዚአብሔርን ስም ከሰማይ የሚያወርድ መንፈስ ያገኛችሁ። የተበላሸውን የአባቴን ቤት የሚያስተካክሉ፣ ወንበዴውን ከቤቱ የሚያወጡ፣ የእግዚአብሔርን የልብ ጩኸት የሚመልሱ ልጆች እየመጡ ነው ይለኛል እግዚአብሔር። ካቲያ ዘቤዶር ሽጋዶ ሰባኖ ልጆች እየመጡ ነው። እስራኤል የሚገባውን ነገር ሻርፍ የሚያደርጉ ስትራክቸር የሚያስይዙ ቤተ ክርስቲያን ውስጥ ጋጠ ወጥ የወጣውን ስትራክቸር ቀጥ የሚያደርጉ አሜን ነው። ከፍ ያለውን ዝቅ ያሉን የማይፈሩ። ምክንያቱም መጽሐፍ ቅዱስ እንደዚህ ነው ለነሱ የሚለው።
ለይሳኮር ልጆች እንደዚህ ነው መጽሐፍ ቅዱስ የሚለው፣ ወንድሞቻቸውም ይገዙላቸዋል። ለምንድን ነው የሚገዙት ካልክ እነዚያ ጋር የሌለ ምስጢር እነሱ ጋር ቁልፍ ነገር በእጃቸዋል። ነገ ቤተ ክርስቲያን፣ ነገ ሀገር፣ ነገ ትውልድ፣ ነገ ኢትዮጵያ ምን ልትሆን እንዳለች የሚያውቁ ናቸው። በሙቀት ትንቢት የሚናገሩ አይደሉም። ሱፍ የለበሰውን በመኪና የገባውን ትጥሳለህ፣ ትሰብራለህ፣ ትወጣለህ የሚሉ አይደሉም። ልጆች እየታዩኝ ነው። እየታዩኝ ነው። እኔ እየታዩኝ ነው። ስላንተ ቆራሌ ትንቢት የማይናገሩ፣ ስላንተ ቆራሌ ብቻ ለመድረክ የማይወጡ፣ አገልግዬ ሰማይ ልግባ የሚሉ ልጆች፣ ከዘመርኩለት ሰማይ የሚያስገባ መዝሙር ሊዘምር የሚሉ፣ ከተናገርኩም ሰማይ የሚያስገባ ንግግር ልናገር የሚሉ፣ የመንግስቱ ጉዳይ ፊታቸው እንደ ግድግዳ የቆመላቸው፣ የተሰቀለውን ክርስቶስ ባይናቸው እያዩ ሱካሪያ። እነዚህ ልጆች በቃለ ሕይወት ይታዩኛል። እነዚህ ልጆች በመካነ ኢየሱስ ይታዩኛል። እነዚህ ልጆች በሙሉ ወንጌል ውስጥ ይታዩኛል። የእግዚአብሔርን ስም የሚያስቀድሙ በቤተ ክርስቲያን ውስጥ ይታዩኛል። እንደ ይሳኮር ያሉ ዘመኑን የሚያውቁ፣ አይተው የሚናገሩ፣ አይተው የሚዘምሩ፣ አይተው የሚሰብኩ ልጆች ኖሴቤ ማርዲሎ ቦናሲጋሞ አልዛጂ ገቦራ ሲባንቶ እነዚህ ልጆች አያችኋለሁ፣ በመንፈሴ አያችኋለሁ። ሰው የማይቀበላቸው ብዙ ሰው ጀርባ የሚሰጣቸው ልጆች በኢትዮጵያ ላይ ሲነሱ አያለሁ። በነ ይሳኮር የሐሰተኞች ድንኳን ሲፈርሳለሁ። ማንኛውም የዘረኞች ድንኳን ሲፈርሳለሁ። የአመፀኞች በእነዚህ ልጆች ድንኳናቸው ሲፈርሳለሁ። ሮጃ ከባሶዳ አባ እኔን አድርገኝ የሚል ሰው ጮኸ አሜን ይበለኝ። ፊቴን አብቆኛል የሚል ሰው አሜን። ስሙኝ፣ ቀና ብሎ ማለት ነው ሩቁን የሚያዩ በኤስቲሜሽን የማይሰሩ ግማሽ ነቢይ ያልሆኑ የሰማይን ፈቃድ ባንተ ውስጥ የሚያስቀሩ፣ የሰማይን አጀንዳ ባንተ ውስጥ የሚያስቀሩ፣ የሰማይን እጅ ባንተ ውስጥ የሚያስቀሩ፣ አንተን ወደ ሰማይ የሚያሳዩ፣ አንተን ወደ ሰማይ እንድታይ የሚያረጉ ልጆች ይመጣሉ። በኢየሱስ ስም ይሄ መንፈስ ዛሬ ምሽት ያገኛሻል። ለነሱ አራዳነት የእግዚአብሔር መንግስት ይሆናቸው። የነሱ አራዳነት ክርስቶስን መስበክ ይሆነላቸው። ለነሱ አራዳነት ኢየሱስን ማሳየት ይሆነላቸው። ይመጣሉ እነዚህ ጄናስ ማርዶኒያስ መጥቷል እኮ መንፈስ አለ። ሰዎች የሆነ ትውልድ አለ እዚህ ቸርች ውስጥ፣ የሆነ እዚህ ጉባኤ ውስጥ የሆነ ትውልድ አለ። ለዚህ የተዘጋጀ፣ ለዚህ ክብር የተዘጋጀ የሆነ ትውልድ አለ። ለዚህ ክብር የተዘጋጁ ልጆች አሉ። እግዚአብሔር ሰለክት ያደረጋቸው ማርጂቮ ሸባኒ ረሃባቸው ሰማይ ሰማይ፣ ረሃባቸው መንግስቱ መንግስቱ የሆኑ፣ ረሃባቸው የእግዚአብሔር ልጅ የኢየሱስ ፊት የሆነው ሃሌሉያ 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 ሃሌሉያ። የስ ምድር ማየት የሰለቻቸው፣ ወረታች ማየት የሰለቻቸው፣ የእግዚአብሔር መንግስት የናፈቃቸው ልጆች እስራኤልም የሚገባውን ያደርግ ዘንድ የሚናገሩ
ራብ ጥማት ያስጨነቃቸው የመንፈስ ራብ ያስለቀሳቸው ስለ ጽድቅ አንገታቸውን የሚሰጡ ስለ ጽድቅ አንገታቸውን አሳልፎ የሚሰጡ ጨካኞች ስለማንም ደስታ የማይኖር የእግዚአብሔር ደስታ ፍላጎታቸውና ጥጋባቸው የሆኑ የይሳኮር ትውልድ ይነሳል። የሰው ደስታ የማያገለግሉ የሰው ምኞት ፕሮግራም የማይፈጽሙ የሰማይን ፕሮግራም የተራቡ የሰማይን ፕሮግራም የሚያደርጉ የጨከኑ ምድር የማይቀበላቸው ምድር የማይስማማቸው እግዚአብሔር በኢትዮጵያ ምድር ላይ ይነሳሉ ይለኛል። እውነት በላያቸው ላይ አለ። የእውነት ብርሃን በውስጣቸው የበራ እንደ ይሳኮር ልጆች የጨከኑ እከለ ምን ትለኝ ይሁን የማይሉ እከለ ምን ይለኝ ይሁን የማይሉ የዛን ጊዜ አጭበርባሪዎችና ሸንጋዮች አመንዝሮች አመንዝራ ኃጢአተኞች ወየውላችሁ ይለኛል እግዚአብሔር። ወየውላችሁ ይሄ ትውልድ ከእግዚአብሔር ቤት ስለጠፋ ነው እንደፈለክ የሚጨፍረው። እግዚአብሔር ይለኛል እነ ይሳኮር ዘመኑን የሚያውቁ ጽድቅን የሚናገሩ ደፋሮችና እውነተኞች በኢትዮጵያ ምድር ላይ እየመጡ ነው። ለአመፀኛና ለዘረኛ ለአመንዝራ ለአመተኛና ለቅናተኛ ትውልድ ወየውልህ። ጆሮዬን ከፍ አድርገህ ስማና ሂድ። ወየውልህ። ሃሌሉያ። ከኔ ጋር ይህን ጸሎት አብረን እንጸልይ። ናፍቀኸኛል በሉ። ድገሙ። ናፍቀኸኛል በሉ። እርቦኛል በሉ። አንተን ማየት፣ ፈቃድህን ማገልገል፣ ሐሳብህን ማገልገል የነገው ዓመት ምን እንደሚሆን ቀድሜ ማወቅ የነቃ ትውልድ ነገን ያየ ትውልድ እንድታደርገኝ እለምናለሁ።